ሰላም ጋይስ እንዴት ናችሁ? ዩቲዩብ ከጀመረን ቆይተናል። ምንም ሰብስክራይብ እያደረጋችሁ ወይም ሪያክሽን ቪዲዮ በቃ ሀሳብ እንሰጣለን። የሚያስቀው ቪዲዮ ላይ እንስቃለን። ሀሳብ አስተያየት የምፈልገው ላይ አስተያየት እንሰጣለን። ስለዚህ አበረታቱን። ቪዲዮን ላይክ አርጉ። የዜግነት ግዴታችሁ ነው። ወደ ቪዲዮ የሆነ ነገር ላሳያችሁ። ምንድን ነው የምታሳየን? የኔ ማር እንዴት ነው? ማን ይችላል? ወንድሜ ጭራሽ ደግሞ አትፈራም? ሴቶች የጃኬት ቢዝነስ አላችሁ እንዴ? ወይኔ ፍቅር ብርዱን አልቻልኩትም። በእናትህ ጃኬትን ስጠኝ። ብርዱ በዚህ ጠራራ ፀሐይ ብርድ እኮ እንዴ! እንትን ልሰጥሽ እኮ ነበር፣ ግን ይሄን ሰሞን እከኮቶብኝ እንዲሁ ሲበላኝ ሳክ ነው ያደረኩት። እና ይቅርብሽ። ወይኔ ፍቅር ፍቅረኛ አይደለም እንዴ? ችግር የለውም። ትጋሪኝ ደግሞ አልነገርኩሽም። ይሄ ጀርባዬ ላይ ቋቁቻ የሚሉት ነገር ወጥቶ እንዲሁ ኤክስኪውዝ አታብዛ። ተነቃቅሎ ስጣት። ወይኔ ፍቅር ለምን ብቻህን ትፎክታለህ? አብረን እንፎክታለን። ስጠኝ። አሰብሽልኝ? ያዘችው ጠመረች። ይሄ ገላ መጥመጥ የሚሉት ነገር ይሄው እጄ ላይ ወጥቶ እንዲሁ ደምስሬ ምናምን በቃ ተነጫጭቶ ሊወድቅ ነው። ይቅርብሽ። ብርዱ አይበስም። ስጠኝ። እኔ ፍቅር ከብርዱ አይበስም። ድርቅ አልሽ፣ እንደዚህ ግግም አልሽ። ለአባትሽ ለእናትሽ ለአጎትሽ የወሰድሽው አይበቃም? 13ቱንም ጃኬት መልሽ አልሰጥሽም ለማለት ነው። በዛው ለካ በዛው ልታስቀሩ። ብርድ የምትፈሩ ከሆነ ከቤት ስትወጡ ለብሳችሁ ትወጡ። አሪፍ ነው እንዴ? ተመለሷል። ወይ ደረሰው። ይከብዳል እኮ አንተ በጣም ነው ጎዳው።